እኛ ብንፈልግ ማግኔቶችን እንዴት መስራት እንችላለን? ማግኔቶች እንዴት ነው የሚሰሩት? በባለፈው የቪዲዮ ክፍል ላይ ማግኔቶች እንዴት እንደሚሰሩ ወይም የማግኔቶችን ወርኪንግ ፕሪንሲፕል አቅርቤላችሁ ነበር። ያንን ያላያችሁ ሰዎች መለስ ብላችሁ ብትመለከቱት ማግኔትን አስመልክቶ ጥሩ ግንዛቤ ይኖራችኋል ማለት ነው። ዛሬ ግን ማግኔቶችን እንዴት መስራት እንችላለን የሚለውን አሳያችኋለሁ ማለት ነው። እንደተመለከትነው ማግኔቶች ሁለት አይነት ናቸው። ፐርማነንት ማግኔት አለ፣ ኤሌክትሮማግኔት አለ። ኤሌክትሮማግኔቶችን መስራት በጣም ቀላል ነው። ኮፐር ዋየርን ሜታል በሆነ ብረት ቁራጭ ላይ ዋይንድ አድርገን ከቮልቴጅ ሶርስ ጋር ብናገናኛቸው ኤሌክትሮማግኔት ይሆናሉ ማለት ነው። በቀላሉ ማግኔት ሰራን ማለት ነው። ፐርማነንት ማግኔት ግን ከዚህ በተለየ መንገድ በኢንዱስትሪያል ፕሮሰስ ውስጥ አልፈው ነው የሚሰሩት። እነሱ እንዴት እንደሚሰሩ አንድ በአንድ በስቴፕ እንመልከት። ቤዚካሊ ማግኔቶች የሚሰሩት ከአሎይ ነው። ፒውር ሜታሎች የሆኑ ማግኔቶች አሉ፣ ግን አብዛኞቹ የሚሰሩት ከአሎይ ነው ማለት ነው። አሎይ ማለት ደግሞ የተደባለቀ ብረት ማለት ነው። ብረቶችን የምንደባለቅበት ወይም አሎይ የምናደርግበት 3 ቴክኒኮች አሉ። አንደኛው ሜልቲንግ ነው ወይም ማቅለጥ። ብረቶችን አንድ ላይ ከፍተኛ ሙቀት ያለው ፈርነንስ ውስጥ ከተን አብረው እንዲቀልጡና እንዲደባለቁ በማድረግ ካስት ብረት መስራት እንችላለን ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ብረቶችን እንፈጫቸውና ለየብቻ ከዛ ከቀላቀልን በኋላ ሞልድ ውስጥ አስገብተን ኮምፕረስ አድርገን የምንፈልገውን የብረት ሞልድ እናወጣለን። ከዛ ሂት ውስጥ አስገብተን ዩኒፎርም ስትራክቸር ያለውን ብረት መስራት እንችላለን ማለት ነው። ይሄ ሴንተሪንግ ይባላል። ስለዚህ ብረቶችን አሎይ ማድረግ የምንችልባቸው ከሁለት በላይ ቴክኒኮች አሉ። አንደኛው ሜልቲንግ ነው፣ ሁለተኛው ሴንተሪንግ ነው፣ ሶስተኛው ኤሌክትሮ ዲፖዚሽን ይባላል። የዛሬው ፎከሴ ግን በሜልቲንግ እንዴት ማግኔቶችን መስራት እንችላለን ነው። ብረቶችን ማለትም እነዚህን ኮፐር፣ አይረን፣ ኮባልት፣ ኒኬል ኤንድ አሉሚኒየም የሚባሉትን አንድ ላይ ስናቀልጣቸው ፈሳሽ የብረት ውህድ ይሆናሉ ማለት ነው። ከዚህ በኋላ የተዘጋጀ ሞልድ ላይ ወስደን ካስት እናደርጋቸዋለን። ያ ማለት የምንፈልገውን ቅርጽ የያዘ የብረት ሶሊድ ብረት እንዲሆኑ እናደርጋቸዋለን። ያ ማለት ከካስት ውስጥ ሲወጡ ወይ ሮድ ይሆናሉ ወይ ክብ ይሆናሉ። የምንፈልገውን የፐርማነንት ማግኔት ቅርጽ ይዘው እንዲወጡ እናደርጋቸዋለን ማለት ነው። በዚህ ጊዜ ግን ማግኔት ኔቸር አይኖራቸውም። ዝም ብሎ የተዋሃደና ሶሊድ የሆነ የብረት ውህድ ነው የሚሆኑት ወይም አሎይ ነው የሚሆኑት ማለት ነው። ከዚህ በኋላ እናደርጋለን፣ ይሄንን ቅርጽ ያስያዝነውን የብረት አሎይ እያሞቅን ትልቅ የሆነ የማግኔቲክ ፊልድ አፕላይ እናደርግበታለን ማለት ነው። በዚህ ሰዓት ነው እንግዲህ እያንዳንዳቸው አተሞች እርስ በራሳቸው ላቲስ ስትራክቸር ሰርተው አሬንጅ የሚሆኑት፣ ኤሌክትሮኖቻቸውም ኢን ዘ ሴም ዳይሬክሽን ስፒን ማድረግ የሚጀምሩት ማለት ነው። በመጨረሻም እነዚህ አተሞችና ኤሌክትሮኖች የያዙትን ዘ ሴም ኦሪየንቴሽን እንዳይለቁ ኮንትሮልድ ኩሊንግ እናደርጋቸዋለን ማለት ነው። ማለትም ኮንትሮልድ አድርገን እናቀዘቅዛቸዋለን ማለት ነው። በዚህም ሰዓት አተሞች የያዙትን ስትራክቸር እና ኤሌክትሮኖች የያዙትን ኦሪየንቴሽን እንደጠበቁ ይቀዘቅዛሉ ማለት ነው። ማግኔት ይሆናሉ ማለት ነው። ጀነራላይዝ ስናደርገው ሁሉም ማግኔቶች ማለት አተሞቻቸው ላይ ያሉ ኤሌክትሮኖች ኢን ዘ ሴም ኦሪየንቴሽን ሆነው ኢን ዘ ሴም ዳይሬክሽን የሚሽከረከሩ ናቸው ማለት ነው። ይሄ ማቅለጥ ማግኔታይዝድ ማድረግና ኮንትሮልድ ኩሊንግ ያስፈልገው አተሞችን ኢን ዘ ሴም ኦሪየንቴሽን አሬንጅ በማድረግ ኤሌክትሮኖች ኢን ዘ ሴም ዳይሬክሽን ስፒን እንዲያደርጉ ለማድረግ ነው ማለት ነው። ማግኔት ማለት እያንዳንዱ አተም ላይ የሚገኙ ኤሌክትሮኖች ኢን ዘ ሴም ዳይሬክሽን ስፒን የሚያደርጉ ብረት ማለት ነው። ወይም ማንኛውም የብረት አተም ላይ የሚገኙ ኤሌክትሮኖች ኢን ዘ ሴም ኦሪየንቴሽን ኢን ዘ ሴም ዳይሬክሽን ስፒን ካደረጉ ማግኔት ይሆናል ማለት ነው። በዚህ መንገድ ማግኔቶችን ማምረት እንችላለን ማለት ነው። በመጨረሻም እንግዲህ ከላይ ያነሳናቸው ማግኔትን የመፍጠሪያ ስቴፖችና የአተሞች ኦሪየንቴሽን የኤሌክትሮኖች በተመሳሳይ አቅጣጫ መሽከርከር ማግኔትን መፍጠር እንደሚችል የሚያረጋግጥልን ማግኔቶች እንዴት ዲማግኔታይዝድ እንደሚሆኑ ስንረዳ ነው ማለት ነው። ማግኔቶች ዲማግኔታይዝድ መሆን ማለት የማግኔትነት ፕሮፐርቲያቸውን ማጣት ማለት ነው። ማግኔቶች በሁለት መንገድ ዲማግኔታይዝድ ወይም የማግኔትነት ባህሪያቸውን ሊያጡ ይችላሉ ማለት ነው። እናንተም ቤታችሁ መሞከርና ማየት ትችላላችሁ። አንደኛው ማግኔቶችን ዲማግኔታይዝድ የምናደርግበት መንገድ ሙቀት ነው፣ ሂቲንግ። ፐርማነንት ማግኔቶችን ስቶቭ ላይ ወይንም ደግሞ ከሰል ምድጃ ላይ አሙቃችሁ ቀዝቃዛ ውሃ ብትጨምሩባቸው ወዲያውኑ ዲማግኔታይዝድ ይሆናሉ ወይንም ደግሞ የማግኔትነት ባህሪያቸውን ሲያጡ ትመለከቷቸዋላችሁ ማለት ነው።
ሁለተኛው ፐርማነንት ማግኔቶች ዲማግኔታይዝድ የሚሆኑበት መንገድ ደግሞ ስትሮንግ ማግኔቲክ ፊልድ ላይ ስናስቀምጣቸው ነው ማለት ነው። ኮይል ኦፍ ዋየር አዘጋጅታችሁ ከቮልቴጅ ሶርስ ጋር ኮኔክት ካረጋችሁ በኋላ ማግኔቶችን በውስጡ ብታስቀምጧቸው ዲማግኔታይዝድ ይሆናሉ ማለት ነው። ታዲያ እዚህ ጋር መለስ ብላችሁ እነዚህ ፐርማነንት ማግኔቶች ዲማግኔታይዝድ ወይም የማግኔትነት ባህሪያቸውን ያጡበትን ምክንያት ብትመለከቱት ሙቀትና ማግኔቲክ ፊልድ የአቶሞችን አሬንጅመንት ስለሚያበላሸው ነው ማለት ነው። ወይም ኤሌክትሮኖች ኢን ዘ ሴም ዳይሬክሽን ይሽከረከሩ የነበረውን ሙቀትና ስትሮንግ ማግኔቲክ ፊልድ ስለሚበትነውና ረንደም ኦሪየንቴሽን እንዲኖራቸው ስለሚያደርግ ነው ማለት ነው። በፊት ስትጠቀሙባቸው የነበሩ ማግኔቶች የማግኔቲክ ስትሪንግዛቸውን የሚያጡትም ወይ በሙቀት አማካኝነት ወይ ስትሮንግ ማግኔቲክ ፊልድ አግኝቷቸው የአተም ኦሪየንቴሽናቸው ስለተበላሸና ዲማግኔታይዝድ ስለሆኑ ነው ማለት ነው። ማግኔቶች ተፈጥሯዊ ኔቸራቸው ይሄ ነው ማለት ነው። ውድ ተመልካቾቼ ማግኔቶችን አስመልክቶ የመጨረሻ ክፍል ያዘጋጀሁላችሁ ይህን ይመስል ነበር። ላይክ ሼር እያደረጋችሁ በሳይንስ ላይ የምሰራውን ቪዲዮ አበረታቱ። አመሰግናለሁ።